بسم الله الحمد لله رب العالمين الصلاة والسلام على رسول الله عليه وسلم ክብራትና ክብራን በመርሳ ከተማ የምትገኙ ማህበረሰቦች እንዲሁም ደግሞ በተለያየ ዓለም የምትገኙ የመርሳና አካባቢ ተወላጆች እንዲሁም ሙስሊም ማህበረሰቦች በሙሉ እንግዲህ ዛሬ የምንገኘው በኢህሳን መድረሳ ቅጥር ግቢ ውስጥ ነው። የኢህሳን መድረሳ ባለፈው ቅዳሜ ተማሪዎች መማሪያ ክፍል ከጀርባ እንደምትመለከቱት የእሳት አደጋ መድረሱ ይታወቃል። በዚህ የእሳት አደጋ ምክንያት ደግሞ ይሄ የምትመለከቱት ወደ 4 የመማሪያ ክፍሎችና የመምህራን ማረፊያ ቢሮ እንዲሁም ደግሞ ሻወር ጨምሮ ሌሎች በውስጡ የነበሩ በርካታ የመማር ማስተማሩን ስራ የሚያሳልጡ ቁሳቁሶች በሙሉ ወድመዋል ማለት ነው። መጽሐፍት፣ ወንበር፣ የልጆች መጫወቻ፣ ሌሎች ነገር ጨምሮ ከፍተኛ የሆነ ውድመት ደርሷል ማለት ነው። በዚህም የተነሳ እንግዲህ ለጊዜው የመማር ማስተማር ስራ በሙሉ አቅሙ እያካሄደ አይደለም። ልጆች በድንኳን ውስጥ ነው ለጊዜው ተጠልለው ያሉት ህፃናቶች ማለት ነው። ይህም በተመለከተ እንግዲህ ዛሬ በመላው ዓለም የሚገኝ ማህበረሰብ ድጋፍ እንዲያደርግና ይህን ቤት መልሰን ገንብተን ወደ ነበረበት የመማር ማስተማር ስራ እንድናስገባ በሚል እዚህ ከተለያየ የሃይማኖት አባቶችና የዚህ የመድረሳ መስራቾች እንደዚሁም ደግሞ ሌሎች የሚመለከታቸው የማህበረሰብ ክፍሎች ተገኝተዋል። ከነሱ ጋር አንዳንድ ቆይታ እናደርጋለን። ከወዲሁ አብራችን እንዲቆዩ ግብዣችንን እያደረግን አሁን በመጀመሪያ እዚህ ከጎን የምታዩቸው ሼህ መሐመድ ኑር ይባላሉ። የመርሳ ከተማ ትልቅ ሼሃችን ናቸው። ከዛ በተጨማሪ ደግሞ ይህ መድረሳ ከመጀመሪያው ጀምረው በመቆርቆር ቦታውን በመረከብ እዚህ ደረጃ እንዲደርስ ከፍተኛ አስተዋጽኦ በማድረግ እድሜ ልካቸውን የለፉበት መድረሳ ነው። ዛሬ ላይ ይህ አደጋ ደርሶበት እንግዲህ እዚህ ተገኝተዋል ማለት ነው። ስለነሱ ጋር መጀመሪያ ቆይታ እናደርጋለን። ስላመሰራረቱ ኡስታዝ አንዳንድ ነገር ይነግሩናል። ከዛ በኋላ ወደ ቀጣዩ እንሄዳለን። بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. الحمد لله الذي خلقنا ورزقنا وأفهمنا من كتابه سبحانه وتعالى مما ينزل علينا وما ينزل لنا. الله تعالى إننا فترن جتا لنا خير يعسبل لنا جتا በእኛ ላይ የሚወርደውንም ለኛ የሚወርደውንም በሱ መሻአ የሆነ ምስጋና ይገባውና የዚህ ቦታ ታሪክ ረጅም ነው። አሁን አጠር ያለ ነው የፈለጋችሁት። ይሄንን ቤት የምታዩትን ይሄን የትምህርት ልጆችን ህፃናት መማሪያ አላህ በሳት በድንገት እንደዚህ አድርጎ አንድ ሰው እንዳይበላም አድርጎ ያቃጠለው ለኸይር እንጂ ለሸር አይደለም። በቁርአኑ ነግረናል። አሳ አንተ ከረው ሸይአን ፈሆ ኸይሩን ለኩም። አንድ ነገር ልትጠሉት ይገባል፣ ልትጠሉት ትችላላችሁ፣ መጨረሻው ለእናንተ የበለጠ ነው ይላል። ይሄንን በእንጨት የተሰራ በጭቃ የተሰራ በግንብ ሊያሰራው አስቦ ነው የሚል ነው ግምታችን። ለኛ እንደምትገልጹት አሁን የሚሰማው ሁሉ በጣም አድርጎ እንደውም ሌላውንም አፍርሳችሁ ስሩ የሚል ያመጣል የሚል ነው የኔ ተስፋዬ። ምክንያቱም እኛ እዚህ ስገባኔ የአረፋ መስገጃ የዒድ መስገጃ የሌለና ይሄ ቀርቶ ጀማዓ ሶላት መስገጃ መስጊድ የሌላት ከተማ ሆነን ነው የመጣሁት። እኔ በ59 ስገባ ረመዳን 3 ሜትር ቤቶች እየተከራዩ ነበረ። ከዚህ ያገኘናቸውና ሀጂ ኢማም እነዛ ትላልቅ የሚባሉ ሰዎች ረመዳን የሚወጡት ከዛ መስጊዶችን በላይ ያልሆኑ መስጊዶች ሲሰሩ ይሄ የገበሮች ነበረ። በ70 ዓመተ ምህረት ውስጥ 70 ምንኛውን አሁን ባላውቀውም ማመልከቻው አለ የተቀበልንበት እንዳይ ለኛም እንዳይሆን ብዙ ተጣጣራብን ነበረ ሰዎች። እነዚህ የምታዩቸው ባህር ዛፎች ግለሰቦች የተሰጡ ነበሩ። እንደገና በማመልከቻ እስከ ደሴ ሄደን ወልዳ ሀይሀን ከሁለት ውጭ የሚከድበት የለም ነበረ በዛ ጊዜ በሀብሮ ወረዳ። እኚህ ተፈቅዶልና ይሄው አሁን እነ ሲራጅ አደምን እና አህመድ አልሃዲ አላህ ይማራቸው ሲራጅ አደምን አላህ አፍያ ያርገውና ይሄንን ሌላውን እንዲሰራ ተደረገ። ከዛ በኋላ ይሄ ደግሞ የምታዩት እንዲሰራ ተደረገ። ትምህርት ቤት እስከ ህፃናቶች የማይማሩ እንኳን ህፃናቶች ይሄ የሚውሉበት እናት እፎይ ብላ አባት እፎይ ብሎ የሚውልበት ትምህርት የሆነ ነው። በሳት አደጋ ሞክሮታል፣ የበለጠ ሊያሰራው ነው። ይሄንን የሚያይ ሁሉ የሚሰማ ሁሉ የበለጠ
እንዲነሳበት የሚቀሰቅስ ነው ኢንሻአላህ ሱብሃነሁ ወተዓላ። ይሄንንም ደግሞ በየሁሉም እንነጋገራለን፣ እንዲሰራጭ እናደርጋለን። የእስልምና ጉዳይም እንዲነሳበት እናደርጋለን። የእንጨቱን ቤት በድንጋይ ሊያስደርገው እሽቶ ነው አላህ ይሄን ያደረገው። አላህ ቢሻ እንግዲህ ወደፊት አላህ ቀኝ ያድርግልን። ይሄ መድረሳ አንቺን ጨምሮ በርካታ ሰዎች አሁን በህይወት ያሉማሉ፣ በህይወት የሉም አሉ። ዛሬ ላይ እንግዲህ በህይወት ኖሮ ቢሆን ይሄን ያየነውን አይተውልን ቢሆን ይሄን መድረሳ ደረጃ ደርሶ የምትሉት ነገር እምልህም እንግዲህ ይሄን እዚህ አንስቶ እዛ ድረስ የግለሰቦች እርሻ ነው። በአዋጅ መሬት ላራሹ የተባለ በኋላ ያርሱ ሲኖሩ ቀበሌ ከይህ በታይ ይችን መንገድ ጨምሮ ወደ ላርቦ ወደ ቀበሌ አደረገ። ከይህ በታይ ገበሬ ነበረ። ቀበሎች መጥተው ይሄንን ለሰዎች ሲሰጡ ከዛ አንስተው ይሄ ቁልቁል ለሰዎች ሰጡ። ከይላ ወደ ባህር ዛፍ ነበር። አሁን ከዛ የጽሃፍ ያረጋችሁት ያን ለሼህ ቡሽራምቸው ተሰጠ። ያቸውን ባህር ዛፎች ለነ አህመድ ባስቲኒ ለነ ኢማም ድሪስ የሚባሉ አቡነ ሙተዋል ሁሉ መለህ መራቸው ያንዳንዱ ይሄ አምጥተው ባህር ዛፍ የግለሰብ የተሰጠ ነበር። ይሄንን ሰጡና የቀሩት ሰው ለውጥ ተሰጡ። ይሄ ባህር ዛፋቸው አሁን ይሄው ስንት ይሄው አለ። ይሄን ስናደርግ የእንዲያሉ ሰዎች ዝም ብለው ነው ሃይማኖታዊ ያላደለ ያሉ እስላም ናቸው የሚባሉ ሰዎች ጭንቅላታችንን ሲያዞሩን የነበረበት ቦታ አይደርሶ ለሁሉም መማሪያ ሆኗል። የኳስ መጫወቻም የወላጆችም መዝናኛ ሆኗል። አሁንም ወደፊት የበለጠ እንደሚሆን ነው ተስፋችን ኢንሻአላህ። ይሄን ይመስላል። አልহামዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። አልহামዱሊላህ የመርሳ መድረሳ ወይም ኢህሳን መድረሳ ተብሎ ዛሬ ላይ ኢህሳን ስያሜ የተሰጠው በአባቶቻችን ትግል በ1970ዎች አካባቢ በእጃቸው ላይ ወልቆ እስካሁን ሲያስተዳድሩትና ሲመሩት ኑረዋል። መካከል ላይ ሼክ መሐመድ ሐሰን ረህመቱላሂ ዐለይሂ ወፋ የሚባል ድርጅት ይዘው መጥተው አሁን የምናያቸውን በስተኋላ የተቃጠሉብንን ብሎኮችን ይህን በላዊ የተለያዩ ብዙ ብሎኮችን ሰሩልና እሳቸውም ወደ አኺራ ሄዱ። ከዚህ ከወጡ በኋላ ኢህሳን ትምህርት ቤት ራሱን ችሎ ህፃናቶችን ሳንቲም የተወሰነ ከማስከፈል ጋራ በዙሪያው የገቢ ማሰባሰቢያ ተደርጎ የተለያዩ ተሰርተው ሱቆች ተሰርተው እየተዳደረ ያለ ነገር ግን አሁን ድንገት ባልታሰበ አደጋ ከቀኑ 9 ሰዓት አካባቢ ላይ ተቃጠለ። በነበረው ርብርብ በወታደሮች ወይም ደግሞ በተለያዩ የጸጥታ ኃይሎችና በነበረው በወጣቶቻችን አላህ ጀዛቸውን ይክፈላቸው። ሁሉንም አላህ በሰላም ወደ መጡበት የሚመለሱ አላህ ያርጋቸው። የተረፉት ብሎኮች እንዲተርፉ ተደርጓል ማለት ነው። ያልበለዛ አነሳሱና አበላሉ አጠቃላይ ትምህርት ቤቱን ባዶ ለማስቀረት የታሰበ አካሄድ ነበር የሄደው። ግን አላህ አልሸሆኖ በዚሁ አቁሟል። እንደ መርሳ ከተማ እስልምና ጉዳይ እኔ አሁን ማለት የምፈልገው ብዙ ፕሮጀክቶችን አስበን እንሰራል ብለን ደፋ ቀና እያልን ባለንበት ሰዓት አሁን ሀጎን የነፈሰ ንፋስ ሳናስበው ለእንዲህ አይነት አደጋ ተጋልጠነ መልሰን ወደዛው ወደ ነበርንበት እንደገና ከ1970ዎቹ በነበረበት አካሄድ እንድንሄድ እየተገደድን ስለሆነ ወንድሞች እህቶች የተማገር ተሆኑ የላ ኢላሃ ኢላላህ ሙሐመዱር ረሱሉላህ አህሊ ሆናችሁ ሁሉ ማንም ሰው ረድቶነ ወደ ነበርንበት ቁመናችን ተመልሰነ ሌሎችም ፕሮጀክቶችም ሳይቋረጡብንም እንደምናስቀጥል ተስፋ ያደረኩኝ ሁላችንም ከጎናችን እንድትቆሙ ስል በመርሳ ከተማ እስልምና ጉዳይ ስም ለተባበረን አላህ ጀዛውን ይክፈለው። ዱዓም ላደረገልን አባስቶ ዱዓ እንዲከፍለው ዱዓ አደርጋለሁኝ። አላህን እጠይቃለሁኝ። ፈጀዛኩም አላህ ኸይረል ጀዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን ደግሞ እዚህ የምትመለከታቸው ኡስታዝ መሐመድ አወል ይባላሉ። በዚህ በኢህሳን መድረሳ ከተመሰረተ በኋላ በተለይ ደግሞ በ2000 አካባቢ ከዛም በፊት በ90ዎቹ ጀምሮ በዚህ ትምህርት ቤት በተማሪነትም አሁን ደግሞ በኡስታዝነት እያገለገሉ ነው። የትምህርት ቤቱ አይን ኡስታዝ ናቸው። በከፍተኛ ሁኔታ አካዳሚክ ያሉ ሃይማኖታዊ ዕውቀት ያላቸው ኡስታዛችን ናቸው። በብዙዎቻቸው የምታውቋቸው ናቸውና መግለጫ አይጠበቅብኝም። ኡስታዝ መሐመድ አወል ስለ ትምህርት ቤቱ አጠቃላይ ሁኔታና አሁን ስላለው ችግር ደግሞ አጥር ያለ ማብራሪያ ይሰጡኛል።
ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ ካለፉት አባቶቻችን እንደተነገረው ይህ ትምህርት ቤት እዚህ ያሉትም የሞቱትም ወላጆቻችን አባቶቻችን በ1979 አካባቢ ይህንን መድረሳ ተረክበው እኛንና የኛን ጓደኞች ይዘው ትምህርት ጀመሩ። የዛን ሰዓት የምንማርበት ሃይማኖታዊ ብቻ ነበረ። ቁርአን፣ ተፍሲር፣ ሐዲስ፣ ሲራ፣ ተውሂድ የመሳሰሉ ሃይማኖታዊ ብቻ ነበር እየተሰጠ ያለው። በዛው ቀጠለ። ብዙ ከሄደ በኋላ አሁን ወደ 2001 አካባቢ መርሳ አካባቢ ያሉ ሙስሊም ወጣቶች ተደራጅተው እንደ ማህበር ፈጥረው ትምህርት ቤት እዚህ ቢሆንልን እኮ እኛ እንዲያደግንበት ልጆቻችን ይማሩበታል፣ ትምህርት ቤት መሳብ አለብን የሚሆን ነገር አስበው መዋለ ህፃናት መዋያ ከዚህ ኬጂ 1 እስከ ኬጂ 3 የሆነ እዚህ ኮሚቴው ተቀብለው መሳት መዋለ ህፃናት ለዓመት ያህል አስተማሩ። ከዛ በኋላ አገር በቀል ድርጅት የሆነው ወፋ በሼህ መሐመድ ሐሰን ረሂመሁላህ የሚመራው አየ ይህን ያርግላችሁ ሲል ከአንደኛ ክፍል እስከ 4ኛ ክፍል ከፍቶ ለሚቀጥለው እያሳደገ ሄዶ እስከ 8ኛ ክፍል ከፍቶ እያስተማረበት ይቆይ ነበርና የዚህ ትምህርት የሚሰጠው በአንድ ፈረቃ ሃይማኖታዊ ይሰጣል፣ በአንድ ፈረቃ ደግሞ የቀለም አካዳሚክ ይሰጣል። በዚህ አይነት መልኩ ነበረ ይሄ ትምህርት ቤት እኛን አስተማረ። እኔ እንኳን እዚህ የገባሁበት ህፃናትን በማስተማር 1992 ነው። ከዛ ጀምሮ እየቀጠለ ያለ ነው። እዛው ጀምር ያለሁኝ እንደዚሁ ምን የተመረበት እያስተማርኩበትን የዱንያዊ ጥቅም እያገኘሁበት እንደገና ደግሞ ልጆችንም ሁሉንም ልጆችን እዚህ ነው ያስተማርኩት። እንደገና አሁን ወደ ዩኒቨርሲቲ ምናምን የሄዱ ተማሪዎች አሉን ከዚህው ትምህርት ቤት ነው እና እዚህ ትምህርት ቤት የወጡ ተማሪዎች በዶክተርነት አሉ ከሚባሉ ተጠሪ የሆኑ ተማሪዎች ያበቀለ ትምህርት ቤት ነው እና አሁን እዚህ ላይ እንዲተቃጥሎ ሳየው እኔ ውስጤን መግለጥ አልችልም። ከኔ በበለጠ ደግሞ መስራች የሆኑት ይሄንን ቦታ ሌት ተቀን መስራች የሆኑት እነዛ አይተውት በነበረ እንጃ አቅል ሹዑር አይኖራቸውም ነበረ ነው። ንብረት ካላቸው ያላቸውን ንብረት ወደዚህ አድርገው ይገነቡት ነበር የሚል ስሜት አለኝ። እኔ በጣም እንደዚህ ስቆስል ማለት ነው የልጆቹ ደግሞ ባላያቸው ነፍሴ ህፃናቶቹ በድንኳን ሲማሩ በቃ ሌላ ነገር እነሱ ማየት አያስደስተኝም እና እንደዚህ ፈራሶ ሳየው ንብረት የሆነ ነገር ቢኖር ያን ሁሉ አውዬ እንደነበር አርጌው እንኳን ማስበለጥ ይቀር እንደነበር ማድረጉ ደስ ይለኝ ነበር ብዬ ነው እንትን ምለው እና ስለዚህ ትንሽ ከቀለብ የተረፋችሁ ወገኖች የተረፋችሁ ካላችሁ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ጉዳይ ያበረታቱ ነበረ። ኸይር መዋልን በጣም ያበረታቱ ነበረ። ሷሃባዎች ለኸይር ስራ በጣም የተባበሩ ነበረ። ምንድነው ያሉት ነብዩ ሷሃቦች ማለት ነው ذهب اهل الدثور بالأجور يصلون كما نصلي ويصومون كما نصوم ويتصدقون بفضول اموالهم ብለው ሰላማዊ ሰው ወደ ነብያችን ሄዱ። ያ ረሱላህ ጓደኞቻችን የገንዘብ ባልተቤቶች በለጡን በአጅር ብዙ ደረጃቸውን ከፍ አደረጉ። እንደምንሰግድ ይሰግዳሉ፣ እንደምንጾም ይጾማሉ። እኛ በትርፍ ገንዘባቸው ይሰጣሉ፣ እኛ የምንሰጠው ትርፍ ገንዘብ የለ በአጅር ተበለጥን እኮ ብለው ሲሏቸው ለእናንተስ መስጊዱ ታረጉላችሁ አላረግላችሁም እንዲያሏቸው ምን አርጉልናል? ተሰቢሁን አላህ ወተከቢሩን ላ ኢላሃ ኢላላህ ለሱ ዚክር ዘክሯቸው መርሃባ ብለው ያንን ሲሉ በኋላ ዘወሩና ሰሚያ ኢኽዋኑና በሉ ወተኛ ሄዱ። ወንድሞቻችን እነዛ ሀብታሞች ሰሙና እንደምንዘክረው ዘከሩ እና ምን እናርጋ ዛሊከ ፈድሉላህ ይሄ እኮ ያላህ ትሩፋት ነው። ዩቲ መየሻ ለፈለገው ነው ሀብት የሚሰጠው። እንደው ለያምን መከራቸዋለሁ እናንተ አብዙ እንጂ እነሱ በሙሉ ሲሉ አብዙ እንጂ ለያምላቸዋለሁ ይሄ ለከጀለው የሚሰጥ ነው። አዲያ እነሱ ተው አትስጣቸው አይባል። ምንድነው የምትሉት? አዲያምና ሀብታም አርጉ እንደምንድነው የተባለው? ደህና ነገር ለመስራት በጎ ሰደቀቱ ጃሪያ ለማቋቋም ያላቸው ጉጉት ማለት ነው። የነብዩ ሷሃባዎች ነብዩ ሰለላሁ ዐለይሂ ወሰለም በጣም እንደዚህ አደናጋጅ የሆነ ጉዳይ ገጠማቸው። ከባድ የሆነ ማለት ነው ጀይሹል ዑስራ የሚባል ከባድ ዘመቻ ገጠማቸውና ሷሃቦቻቸውን ሰብስበው ሲያወያዩ በኸይር ጉዳይ በኸይር ስራ እየበለጠኝ ያለው ይሄና ዑመር ማለት አቡበክር ሲዲቅ ናቸው። ዛሬ መብለጥ አለብኝ በዚህ ዘመቻ ትልቅ ነገር አውጥቼ መብለጥ አለብኝ ብለው አቡበክር ዑመር ተነሱ። ከዛ እኔ ገንዘብ ያለኝ ንብረት ለዚህ ዘመቻ ቸጋራ ለሆነው የሚሳፈሩበት የመሳሪያ መግዣ የፈረስ የምናምን መጓጓዣ ምንም ነገር የለም ነበር። እኔ ያለኝ ንብረት ግማሽ ሰጥቻለሁ ሲሉ ዑመር አቡበክር ምንም ጥሩ ነው ያለኝ ንብረት ሁሉ ሰጥቻለሁ። አሁን ከዚህ በኋላ አቡበክርን በኸይር ነገር አልወዳደርም አሉ። ያላቸው ፉክክር ወሳቢቁን በጣም ያላቸው ሽቅድሚያ ማለት ነው። ዑስማን ብን አፋን እንደዚህ በዘበኑ ያለው ሀብታም ነበሩ። ወደ 300 ግመሎች መጓጓዣና 100 ፈረሶችን ሰጡ። ከዛም ቁጥሩ ይሄን ያልተባለ ገንዘብ
ሳንቲም ማለት ነው ተቀመጡበት ሲያፈሱላቸው በዚህ ተዘጋጁ ሲሉ አንተ ሙጀሂዙን ጀይሽል ዑስራ ነው ያሉት። ይሄ ቸጋራ የሆነ ዘመቻ በጠቅላላ ያዘመትከው ይሄን ዘመቻ አንተ ነህ አሉ። ተመልከቱ የኸይር ነገር ቅድሚያቸው ማለት ነው። ከዛ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም በጣም ተደሰቱና ይሄን የቆሰለው የጨነቃቸው ነገር በጣም ሲፈረጁ ማለት ነው ማበረ ዑስማን بعد اليوم ዛሬ ቀን ዑስማን የሰራውን ቢሰራ ተጠያቂ የሚጎዳው ነገር የለም አሉ። ለዚህም ሴት ልጃቸውን ሰጥተውት ይኖር ነበረ። ሩቅያ ሲሞትባቸው ኡሙል ኩልሱም የምትባውን ተውኩት። ያቺ ሞተችበት። እኔ ለዑስማን አሉ በጣም ስላስደሳቸው ማለት ለዑስማን 40 ልጅ ቢኖርኝ አንዷ ስሞት አንዷን እየቀየርኩ አንዷን ስሞት አንዷን እየቀየርኩ 40ውን ልጅ ለዑስማን ነበር መሰጠው አሉ። ተመከቱት ኸይር ስራ እንዴት ነብዩ ሰለላሁ ዐለይሂ ወሰለም እንትን ማለት በዚህ አይነት መልኩ የተገለጸ ማለት ነው። ቁርአንም ወጭ አድርጉ ከከሰባችሁን ነገር ለኸይር ነገር ወጭ አድርጉ ሰደቀቱን ጃሪያ በማለት ይሄው ሐዲስ የሚቀራበት ቁርአን የሚቀራበት እንደዚሁ የሚሰገድበት ሷት የሚለማመዱት የሚሰጉት ተማሪዎቻችን እዚህ ነው። ሷት ሲደርስ አሱር ዙር የሚሰጉት እዚህ ነው። ይሄንን የኸይር የሚማሩበትን ጉዳይ መስራት ሰደቀቱን ጃሪያ አንተ ከሞትክ በኋላ ሰደቀቱን ጃሪያ በማለት አንተ ከሞትክ በኋላ ፋይል የማይዘጋ ማንኛውም ሰው ሲሞት ፋይሉ ይዘጋል። ሰደቀቱን ጃሪያ የሰጠ ሰው ግን እየተመዘገበለት ነው አጅር። በዚህ አይነት መልኩ ነው ሸሪዓችን ያስተማረን። ቁርአንም ወጭ አድርጉ ለአኺራችሁ የሚያዘንን ለዚሁ ጉዳይ ነውና ትንሽ ተርፋችሁ ያላችሁ ወንድሞቻችን እዚህ ላይ ብታውሉ በጣም አጅር ታገኛላችሁ የሚለውን ነገር ነው ለማሳተፍ ፈልገው እዚህ ጨርሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አሁን ደግሞ የሚገኘው ከትምህርት ቤቱ ተመም ከሆኑት አቶ አሰን ማህሙዴ ጋር ነው። አቶ አሰን ማህሙዴ ደግሞ በትምህርት ቤቱ ላይ የደረሰውን የሀብት ኪሳራ ምን ያክል ነው፣ እንደዚሁ ደግሞ በመማር ማስተማሩ ዙሪያ በተማሪዎች ስነ ልቦናስ በመምህራን በአጠቃላይ በሰራተኛው ዙሪያ ምን ያክል የስነ ልቦናስ ጫና ይፈጥራል የሚለውን ደግሞ ማብራሪያ ይሰጡናል። ከዛ በመቀጠል እንግዲህ የአካውንት እንለጥፋለን። በዛ መልኩ ነው የምንሄደው ማለት ነው። ቢስሚላህ ያው ስሜን አስተዋውቋችኋል። ሐሰን ማህሙድ ይባላለሁ። የትምህርት ቤቱ ርዕሰ መምህር ነኝ። ከርዕሰ መምህርነት በተጨማሪ በአሁኑ ሰዓት ትምህርት ቤቱ ካጋጠመው አደጋ አንፃር የተቋቋመ ኮሚቴ አለ። ያንን ኮሚቴ በሰብሳቢነት እየመራሁ እገኛለሁ። እንግዲህ ሁላችሁም እንደምታውቁት ባልታሰበ ሁኔታ ሚያዝያ 11 ቀን ቅዳሜ ዕለት ማለት ነው ከቀኑ 9 ሰዓት አካባቢ መነሻው ባልታወቀ ምክንያት የኬጂው ህንጻ በተለይ አንዱ ብሎክ በውስጡ 4 መማሪያ ክፍሎችና 3 የአስተዳደር ቢሮዎች ያሉት ክፍል በእሳት ቃጠሎ ወድሟል። በውስጡ በርካታ ንብረቶች ነበሩት። ከትንሿ ስቲል ጀምረን እስከ ትልልቁ ህንጻ ድረስ እስከ ህንጻው ድረስ በርካታ ንብረቶች ነበሩት። ለምሳሌ ያክል በውስጡ እንደ ጥቁር ሰሌዳ፣ የተማሪዎች ደብተር፣ መማሪያ መጽሐፋቸው፣ በስቶር ውስጥ የነበሩ ጥቁር ሰሌዳዎች፣ ፍራሽ፣ ህፃናቶቹ የሚያርፉበት ትራስ፣ የፕላስቲክ ወንበር፣ ጠረጴዛ፣ ኮምፒውተሮች፣ ቴሌቪዥኖች የመሳሰሉ ንብረቶች በቃጠሎ ሙሉ በሙሉ ወድመዋል። ስለዚህ የእነዚህ ንብረቶች ግምት ወደ 3 ሚሊዮን ብር አካባቢ ይገመታል። በውስጥ የነበሩ ከ2 ሚሊዮን በላይ የሚገመት ንብረት የወደመበት ሁኔታ አለ። ህንጻው በወቅቱ በነበረው አሰራር ከ7 ከ8 ሚሊዮን ብር በላይ ሊጨርስ የሚችል ህንጻ ነው ተብሎ ይታሰባል። እንደ ጥቅል የምህንድስና ባለሙያዎችን ባንሆን እንደ መምህር ስንገምተው ከ10 ሚሊዮን ብር ያላነሰ ሀብት የወደመበት ሁኔታ አለ። ይሄ ንብረት በመውደሙ በትምህርት ቤታችን ውስጥ በተለይ በኬጂ ደረጃ የሚማሩ ወደ 225 በድምሩ 469 ህፃናት ከነዚህ ውስጥ 4ቱ መማሪያ ክፍሎች ውስጥ ቢያንስ በእያንዳንዱ ክፍል 50 ተማሪ አለ። ስታባዙት በአራት 200 ተማሪ መማሪያ ክፍል የለውም ማለት ነው በኬጂ ደረጃ። በተመሳሳይ ሁኔታ ከአንደኛ እስከ 8ኛ ክፍል ትምህርት ቤቱ የሚያስተምራቸው ተማሪዎች ወንድ 375 ሴት 387 በድምሩ 732 ተማሪዎች እዚህ ትምህርት ቤት ውስጥ ይገኛሉ። በተመሳሳይ ሁኔታ በኬጂ ደረጃም በአንደኛ ደረጃ ትምህርት ቤትም ደረጃ አገልግሎት እየሰጡ የሚገኙ የአስተዳደር ሰራተኞችንና መምህራንን ስንወስድ ወንድ 20 ሴት 27 በድምሩ 47 መምህራን አሉ። አሁን ይሄ የቃጠሎ አደጋ በዚህ ደረጃ ቁዘማ ያስከተለ አደጋ መሆኑን ማንኛውም ሰው ልብ ሊል ይገባል። ለዚህ ቃጠሎ በዚህ መንገድ ጠባሳውን አሳልፎ ሄዷል። ከፍተኛ የሆነ የአእምሮ ቁስለት አለ፣ የሞራል መነካት አለ። ኢቭን በተማሪዎቻችን የትምህርት አቀባበል በመምህራን የማስተማር ሙያ ላይ ሁሉ አሉታዊ ተጽዕኖ የሚያሳድር ቃጠሎ ነው።
ይሄንን ቃጠሎ ደግሞ ደረሰ ብለን እጅና እግራችንን አጣጥፈን መቀመጥ ለበለጠ ኪሳራ ነው የሚዳርገን። ወደ ስራ መግባት መቻል አለብን በሚል ሂሳብ ኮሚቴ ተቋቁሞ እንቅስቃሴ ውስጥ ገብቷል። ከእንቅስቃሴዎቹ ውስጥ የመጀመሪያው ምንድነው? ከሚመለከታቸው የመንግስት አካላት ጋራ መነጋገር ባለብን ልክ ተነጋግረናል። በደብዳቤም ጥሪ አስተላልፈናል። የፊታችን ሚያዝያ 19 2017 በትምህርት ቤቱ ቅጥር ግቢ ከጧቱ 2 ሰዓት ጀምሮ ታላቅ የገቢ ማሰባሰቢያ ፕሮግራም ተዘጋጅቷል። የጥሪ ደብዳቤ እያስተላለፍን ነው። ለባለ ሀብቶች፣ መንግስታዊ ላልሆኑ ድርጅቶች፣ ለመንግስት መስሪያ ቤቶች ደብዳቤ አስተላልፈናል። በተማሪዎቻችን በኩል ደግሞ ወላጆቻቸውን አድሬስ እናደርጋለን። ስለዚህ እሁድ በሚደረገው ቴሌቶን ላይ የመርሳ ከተማና የመርሳ ከተማ አካባቢ ዙሪያ ህዝብ በነቂስ ትምህርት ቤቱን አይደለም በነበረበት ልክ ከነበረበት በላይ እጅግ በጣም አስቦና አሳምሮ ይገነባዋል የሚል ተስፋ አለኝ። በዚህ አጋጣሚ በቃጠሎ ወቅት ቃጠሎ የከፋ ጉዳት እንዳያደርስ፣ ተጨማሪ ጉዳት እንዳያደርስ ከፍተኛ የሆነ ርብርብ በማድረግ ቃጠሎውን በቁጥጥር ስር ለዋሉ የጸጥታ አካላት፣ የመንግስት መስሪያ ቤቶች፣ መንግስታዊ ያልሆኑ ድርጅቶች፣ የአካባቢው ህብረተሰብ፣ ወጣቶች በትምህርት ቤቱ ስም እጅግ በጣም የላቀ ምስጋና ላቀርብ እወዳለሁ። አመሰግናለሁ። እንግዲህ የነበረው ሂደት ባጭሩ ይሄን ይመስላል። እኛም እንግዲህ መልእክት እናስተላልፈው ከስር አካውንት እንለጥፋለን። የተቋቋመ የጊዜያዊ ትምህርት ቤቱ በትምህርት ቤቱ የተከፈተ አካውንቶች አሉ። እሱን እንለጥፋለን። በአካል መገኘት የማትችሉ ወይም ደግሞ በአካል ተገኝታችሁ የተለያዩ ድጋፍ እናደርጋለን የምትሉ አካውንቱን ከስር እንለጥፋለን ማለት ነው። ስለዚህ በዚህ መልኩ ከውጭም ከውስጥም ያላችሁ ድጋፋችሁን አድርጋችሁልን በአጭር ጊዜ ውስጥ ትምህርት ቤቱን ከነበረበት በላይ አድርገን እንግዲህ እዚህ ትምህርት ቤት ውስጥ በሚማሩ ህፃናት፣ መምህራን፣ ወላጆች አጠቃላይ የተሰማውን መጥፎ ስሜት ከልሰን በደስታ እንድንገናኝ ነው መልእክታችንን የምናስተላልፈው። ይህንን ቃጠሎ ከዚህ አልፎ ሌላኛውንም የአንደኛ ደረጃውን ብሎክ እንግዲህ ተጨማሪ ውድመት እንዳያደርስ እነዚሁ ርብርብ በማድረግ እሳቱን በዛ በጠራራ ፀሐይ ለማጥፋት የተረባረባቸው አካላት በሙሉ እኛም በበኩላችን እናመሰግናለን። የነበረን ፕሮግራም እዚህ ላይ ያበቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።